ብጉር ለማጥፋት በሚል የተለያዩ ፕሮዳክቶችን በመግዛት ገንዘብሽን እያባከንሽ ነው? እንግዲያውስ ይህ ቪዲዮ ላንቺ ነው። ሰላም። ብጉር ከውጪ ሳይሆን ከውስጥ መታከም ያለበት ነገር ነው። አንቺም ብጉር ለማጥፋት በሚል የተለያዩ ፕሮዳክቶችን ፊትሽ ላይ ብትሞክሪም ለጊዜ የጠፋ ይምሰል እንጂ ተመልሶ መውጣቱ አይቀሬ ነው። ስለዚህ የብጉር መፍትሄው የምንቀባቸው ነገሮች ላይ ሳይሆን የምንመገባቸው ምግቦች ላይ ነው። ስለዚህም በዚህ ቪዲዮ የትኞቹን የምግብ አይነቶች መመገብ ብናቆም ነው ጥርት ያለ የፊት ቆዳ ወይንም ከብጉር የጸዳ ፊት የሚኖረን የሚለውን ስናይ፣ በቀጣይ ቪዲዮ ደግሞ የትኞቹን የምግብ አይነቶች ብንመገብ ነው ጥርት ያለ የፊት ቆዳ የሚኖረን የሚለውን እናያለን። በዚህ ቪዲዮ የምንዘረዝራቸው ምግቦች ለ3 ተከታታይ ሳምንታት መመገብ ብታቆሚ ፊትሽ ላይ ትልቅ ለውጥ ታያለሽ። አንደኛ፣ የለስላሳ መጠጦችና ጣፋጭ ምግቦች። የለስላሳ መጠጦችና ጣፋጭ ምግቦች ለምሳሌ ከረሜላ፣ ኬክ፣ ስኳር የገባበት ሻይ ወይንም ቡና እንዲሁም ሌሎች ጣፋጭ ምግቦችን መመገብ ፊታችን ላይ ብዛት ያለው ብጉር እንዲወጣ ያደርጋል። እነዚህ ምግቦች በደማችን ውስጥ ያለውን የስኳር መጠን በመጨመር ሰውነታችን ብዙ ኢንሱሊን እንዲያመርት ያደርጉታል። የኢንሱሊን በከፍተኛ ሁኔታ መመረት ደግሞ ቆዳችን ከፍተኛ የሆነ ቅባት እንዲያመርት ያደርገዋል። ይህ ቅባት በቆዳችን ላይ ያሉትን ቀዳዳዎች በመድፈን ቆዳችን ላይ ብጉር እንዲፈጠር ያደርጋል። ስለሆነም ጣፋጭ ምግቦችን መመገብ በማቆም ፊታችን ላይ የሚወጡትን ብጉሮች መቀነስ እንዲሁም ማጥፋት እንችላለን። ሁለተኛ፣ የወተት ምርቶች። ወተት፣ አይብና ሌሎች የወተት ምርቶችን በምንጠቀምበት ጊዜ ቆዳችን ከፍተኛ የሆነ ቅባት ያመርታል። ይህ የተመረተውም ቅባት በቆዳችን ላይ የሚገኙ ተፈጥሯዊ ቀዳዳዎችን በመድፈን ብጉር እንዲፈጠር ያደርጋል። ይህ ማለት ግን ወተት የሚጠጡ ሰዎች ሁሉ ብጉር አለባቸው ማለት አይደለም። ነገር ግን ብጉር ያለባቸው ሰዎች ወተት መጠጣት ቢያቆሙ ፊታቸው ላይ የተሻለ ለውጥ ያያሉ። ሶስተኛ፣ የተጠበሱና ዘይት የበዛባቸው ምግቦች። የተጠበሱና ዘይት የበዛባቸው ምግቦች ለምሳሌ ቺፕስ፣ የተጠበሰ ዶሮ፣ በርገር እና የመሳሰሉ ምግቦች ከፍተኛ የሆነ ግን ደግሞ ጤናማ ያልሆነ ፋት ስላላቸው በምንመገባቸው ጊዜ ሰውነታችን ውስጥ ብግነት ወይንም ኢንፍላሜሽን በመፍጠርና ሆርሞናችንን በማዛባት ፊታችን ላይ ብጉር እንዲፈጠር ያደርጋሉ። ስለዚህም የተጠበሱና ዘይት የበዛባቸው ምግቦችን ባለመመገብ ፊታችን ላይ ያለውን ብጉር መቀነስ ብሎም ማጥፋት እንችላለን። አራተኛ፣ ሪፋይንድ ካርቦሃይድሬትስ ወይንም የተፈተጉ ምግቦች። የተፈተጉ ምግቦች የምንላቸው ልክ እንደ ፓስታ፣ መኮረኒ፣ ነጭ ሩዝ፣ ነጭ ዳቦ አይነት ምግቦች በሚፈተጉበት ጊዜ በውስጣቸው የነበረውን ፋይበር ሙሉ ለሙሉ ስለሚያጡት በምንመገባቸው ጊዜ ቶሎ በመፈጨት በደማችን ውስጥ ያለውን የስኳር መጠን ይጨምሩታል። በዚህ ጊዜም ሰውነታችን ከፍተኛ የሆነ መጠን ያለው ኢንሱሊን ስለሚያመርት በቆዳችን ላይ ከፍተኛ የሆነ ቅባት እንዲመነጭ ያደርገዋል። ይህም በቆዳችን ላይ ያሉ ተፈጥሯዊ ቀዳዳዎች በመደፈን ብጉር እንዲፈጠር ያደርጋል። ስለሆነም የተፈተጉ ምግቦችን ከመመገብ ይልቅ ያልተፈተጉ ምግቦችን ለምሳሌ የስንዴ ዳቦ፣ ብራውን ራይዝ ወይንም ያልተፈተገ ሩዝ ብንመገብ ቆዳችን ላይ ጥሩ ለውጥ እናያለን። አምስተኛውና የመጨረሻው ቸኮሌት ነው። ጥናቶች እንደሚያሳዩት ከሆነ ቸኮሌት በውስጡ ባለው ስኳርና ወተት አማካኝነት በምንመገበው ጊዜ ፊታችን ላይ ብጉር የማውጣት እድሉ ከፍተኛ ነው። ስለሆነም ብጉር ለማጥፋት የተለያዩ ፕሮዳክቶችን ከመጠቀም ይልቅ አመጋገባችንን ብናስተካክል ጥሩ ለውጥ እናያለን። የዛሬው ቪዲዮአችን ይህንን ይመስላል። ቪዲዮአችን ከተመቻችሁ ላይክ፣ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።